ሰላም ፋሚሊ እንዴት ናችሁ? ቤዚካሊ ከባለፈው የሚቀጥል ሴሽን ነው የሚሆነው። በዛሬ ሴሽን ላይ ደግሞ በተወሰነ ቶፕ ዳውን አናሊሲስ ጀምረናል። ከሃየር ታይም ፍሬም ፐርስፔክቲቭ ወደ ሚድል ታይም ፍሬም ፐርስፔክቲቭ ን ሾርት ታይም ፍሬም ፐርስፔክቲቭ ላይ ደግሞ ኤክስኪዩት ማድረጉ ላይ የምናየው ይሆናል ማለት ነው። ኤክስኪዩት ስናደርግ ያው ከዚህ በፊት ያየናቸው ብዙ ኤግዛምፕሎች አሉ። ስፔሻሊ ኤምኤምኤክስ የተለያዩ ስቴጆች ላይ የተለያዩ ኤግዛምፕሎች ላይ ያያችሁት ነገር ነው። ጀስት አሁን ግን የጀመርነውን ነገር ጀስት ጠቅለል እያደረግን እየመጣን ስለሆነ ጀስት ፋይናል ኤግዛምፕሎችን አብሬ ጠቅለል አድርጌ ልስጣችሁ ብዬ ነው ማለት ነው። ኦኬ ቤዚካሊ ዲስ ኢዝ ኦልሶ ናስዳክ። ስለዚህ ከዚህ በፊት ባወራነው መሰረት ለምሳሌ ሃየር ታይም ፍሬም ፐርስፔክቲቭ ቢልድ አድርገን የጀመርነው ራይት። ስለዚህ ኦን መንዝሊ ቻርት ፕራይስ አግሬሲቭሊ ወደ ላይ እየሄደ ን እንግዲህ ቡሊሽ ጋፖች ቡሊሽ ፒዲአሪዎች የመሳሰሉ ነገሮች ሪስፔክት እየተደረጉ የመጡበት እንግዲህ ፕራይስ ነው ብለናል ራይት። ን አዝ ዩ ከን ሲ ሂር ፕራይስ እዚህ ጋር እንግዲህ ሊኩዊዲቲ ወስዶ አግሬሲቭሊ ወደ ላይ ክሎዝ አድርጓል ማለት ነው። ዊ አር ካሚንግ ፍሮም አን ኤክስተርናል ሊኩዊዲቲ ማለት ነው። ይሄ ምን ይነግረናል? ለምሳሌ ኦን ደ ኔክስት መንዝ ለምሳሌ ቀጣዩ የሚጀምረው መንዝ ላይ ወደ ኢንተርናል የመግባት ኦር ደግሞ ወደዚህኛው የመንዝሊ ሃይ የመሄድ ከፍተኛ የሆነ እድል አለው ማለት ነው አይደለ? we can say that right. now on the daily chart በምንወርድበት ወቅት እንግዲህ በዚህ ዳይሬክሽን ላይ ሊኖረን የሚችል እንግዲህ ጋፕ ለምሳሌ ልንፈልግ እንችላለን ማለት ነው። እንግዲህ በዚህ የመንዝሊ አቅጣጫችን ላይ ፐርስፔክቲቭ ላይ ድሮ የሚያደርገው ለምሳሌ this was I think የመንዝሊ ሃዩ ይሄ ነበር መሰለኝ። I think ይሄኛው ይመስለኛል። still let's check. okay no እሷ ሳትሆን this was the monthly high። ይሄ የመንዝሊ fair value gap ነው። እንደምታዩት ያው from this ከመጣበት እንግዲህ aggressiveness እና የተለያዩ ፋንዳሜንታል ነገሮች ቤዚካሊ ይሄ እንግዲህ ኢንቫሊዴት ተደርጎ ይቀጥላል የሚል ኤክስፔክቴሽን ነው for example የሚኖረኝ ማለት ነው። እኔ ሜቢ ኦል ታይም ሃይ እናያለን የሚል ኤክስፔክቴሽን ስለሚኖረኝ I'm more tilted towards bullish። ነገር ግን ጀስት አሁን ባለን ብቻ ያለውን ነገሮች በምናይበት ወቅት እችኛዋ ሃይ የዚህኛው የፕሪቪየስ መንዝ ሃይ ናት ማለት ነው ራይት። ስለዚህ ፕራይስ ወደዚህ ትሬድ ያደርጋል ብለን ኤክስፔክት እናደርጋለን ማለት ነው አይደለ? ስለዚህ የመንዝሊ ካንድል ናሬቲቫችንን አንደርስታንድ አደረግን። going into this daily candle እዚህ ጋር እንደምታዩት እንግዲህ አግሬሲቭሊ ፕራይስ እየሄደ ነው ያለው። ዴን በመሃል እንግዲህ የተለያዩ ጋፖች ሊቭ እያደረገ ነው የሚመጣው ራይት። ስለዚህ እዚህ ጋር በጣም ትንሽ ብትሆንም የተወሰነች ፌር ቫልዩ ጋፕ አለችን ማለት ነው እዚህ ጋር ራይት። ስለዚህ on a daily chart on a 4 hour chart በምናይበት ጊዜ ስትራክቸራችን እንግዲህ ወደ ላይ ነው ማለት ነው አይደለ? ስለዚህ we had this low እችን ስዊፕ አድርገን እንግዲህ on the daily ወደ ላይ shift አድርገናል ራይት። ስለዚህ on the 4 hourም ደግሞ still ስትራክቸራችን ወደ ላይ ነው። ፕራይስ እንደዚህ high resistance liquidity እየሰራ ነው እየሄደ ያለው ራይት። ስለዚህ እዚህ ጋር shift አድርጎ ራይት ስትራክቸራችን እዚህ ጋር shift አድርጎ እችን ሪቴስት አድርጎልን again ፈርስት ስቴጅ ቀጥሏል ማለት ነው። ስለዚህ ኦልሬዲ ስትራክቸራችን on a middle time frame perspective ላይ እንግዲህ towards our bullish narrative ነው ማለት ነው አይደለ? ስለዚህ what do we have here? የመንዝሊ bullish narrative አለን ራይት። ታርጌቱ እዚህ ጋር የሆነ የፕሪቪየስ መንዝ የሆነ ከላይ ያለው fair value gap ቴስት የመደረግ which is የመንዝሊ external towards መንዝሊ internal ማለት ነው ናሬቲቫችን። again easiest draw ምን አለን? የፕሪቪየስ መንዝ ሃይ አለን ማለት ነው በቀላሉ ድሮ ሊያደርግ የሚችል። then on the middle time frame perspective ለምሳሌ ዴሊውንም and again 4 hour መጠቀም እንችላለን። አሁን ዴሊ የተጠቀምነው ከመንዝሊው ስለወረድን ነው። ስለዚህ ከመንዝሊው ስለወረድን on a daily strong የሆነ ሌቭል ወይም strong የሆነ fair value gap price react ሊያደርግ የሚችልበት ብለን ስናወጣ እችኛዋን ሌቭል ሊያወጣ ነው ማለት ነው። እችኛዋ ሌቭል የዴሊ fair value gap ነበረች ማለት ነው። then ወደ 4 hour ሄደን ደግሞ ስናየው 4 hourም ደግሞ ስትራክቸሩ it is bullish አይደለ? ስለዚህ ስትራክቸሩ ይሄንን እንግዲህ የመጣውን ሪትሬስመንት ስዊፕ ካደረገ በኋላ ስትራክቸር shift አድርጎልናል። ሃይ ሬዚስታንስ ሊኩዊዲቲ እዚህ ጋር ሰርተናል። then እሱን ሪቴስት አድርገን again ሊቭ አድርገናል ማለት ነው። ስለዚህ ስትራክቸራችን strongly bullish ነው on the 4 hour ማለት ነው አይደል? እዚህ ጋር ብዙ ነገር መጠቀም እንችላለን። ስለዚህ እኛ አሁን like ከዚህ ሚድል ታይም ፍሬም ፐርስፔክቲቭ ወርደን ኤክስኪዩት ለማድረግ የትኛው ቦታ ሞር like ጥሩ ትሆናለሽ ብለን ስናወጣ
እችኛዋ ሌቭል ኬርፉሊ የምናያት ነገር ትሆናለች። አንደኛ የዴሊ ኢንተርናል ናት ራይት ፕሮባብሊ ደግሞ አገን ከዚህኛው ሌቭል እዚያ አካባቢ ድረስ እንግዲህ ብናሰምር ራይት ፕራይስ ኦልሞስት ኢኩሊብረም ኤግዛክትሊ ፕራይስ ቲፕ የነካበት ቦታ ኢትስ ዘ ኢኩሊብረም ማለት ነው አይደል ትንሽ ወደ ዲስካውንት ብቅ ብሏል ማለት ነው። ስለዚህ ፍሮም ዘ ዲሊንግ ሬንጅ ጥሩ ሳይድ ላይ ነው የሚኖረን ማለት ነው። ኦኬ ዜን አጌን እንዳልኳችሁ እዚህ ጋር ደግሞ የዴሊ ኢንተርናል ገብተናል ማለት ነው አይደል ሶ ይሄ የሚድል ታይም ፍሬም ፐርስፔክቲቫችን ከሃየር ታይም ፍሬም ፐርስፔክቲቫችን ጋር አላይን ያደረገ ነው። ዜን አጌን ምን አለን እዚህ ጋር እንዳልኳችሁ 4 አወር ላይ ደግሞ ኤክስተርናል ወስደናል ማለት ነው። ሪትሬስ አድርገን የ4 አወር ኢንተርናል ነው የዴሊ ኢንተርናል ነው። ኦኬ ዜን እነዚህን ስዊንግ ፌሊየሮች ወስደናል። ዜን እዛ ጋር ስንወስድ ሪያክሽኑን ነው የምናየው አይደለ ስለዚህ ሾርት ታይም ፍሬም ፐርስፔክቲቫችን ለምሳሌ 15 ሚኒት ላይ ስንወርድ ቤዚካሊ ከዚህ በፊት ያወራነው ነገር ነው የሚሆነው ማለት ነው። ስለዚህ ፕራይስ እዚህ ጋር አለ ስትራክቸራችንን እዚህ ጋር ነው shift ያደረግነው we have this order block we have this breaker right ስለዚህ the low risk buy የምንለው ሴትአፕ ይሰጣናል ማለት ነው አይደለ ስለዚህ ከዚህ ኤክስኪዩት ማድረግ ይቻላል። ኦኬ ከዚህ ኤክስኪዩት ማድረግ ይቻላል። ይሄን ብሬከር ለምሳሌ ሪቴስት በሚያደርግበት ጊዜ ስቶፕ ሎስ ቱ ቢ ሴፍ ለምሳሌ ከዚህ ሎ ማድረግ ይቻላል። ኦኬ ዜን ታርጌት የምናደርገው ነገር ምንድነው from a daily internal ነው የምንወጣው ስለዚህ towards the external ብለን 1 to 2 ይሄንን መውሰድ እንችላለን። ዜን ለምሳሌ ፓርሻል እየወሰድን ደግሞ የገባንበት ኢንትሪ ፖይንት ኦፍ በጣም ስትሮንግ የሆነ ኢንትሪ ስለሆነ ለምሳሌ towards the previous month high ኦሪጂናል ታርጌታችን ማለት ነው ማድረግ እንችላለን። ያው ትንሽ አራሩ የተሻለ የሆነ ከፍ ይላል ያው ሊያስጠብቀን ይችላል ግን ማለት ነው ሶ ኤኒዌይስ ግን በዚህ መልኩ ይሄንን ኤክስኪዩት ልናደርገው እንችላለን ማለት ነው። ዜን ሾርት ታይም ፍሬም ፐርስፔክቲቭ ላይ በምንመጣበት ወቅት እንግዲህ ሾርት ታይም ፍሬሙ ከሚድል ታይም ፍሬም ፐርስፔክቲቭ ጋር ስትራክቸሩም አላይን አድርጎ ነው ይሄንን ትሬድ የገባ ነው ማለት ነው አይደል ዜን ለምሳሌ 2 ሚኒት ኦር ደግሞ 3 ሚኒት ላይ ገብተን ደግሞ or maybe even I think 3 ሚኒት ላይ ቼክ ማድረግ እንችላለን። ስለዚህ as the price develops okay በዚህ መሃል ላይ እንግዲህ ሾርት ታይም ፍሬም ላይ ያለ ነው። ስለዚህ እዚህ ሾርት ታይም ፍሬም ላይ ኦሬዲ ሃየር ታይም ፍሬም ናሬቲቭ ቢልድ አድርገናል ሚድል ታይም ፍሬም ናሬቲቭ ቢልድ አድርገናል። ስለዚህ ዴን የሾርት ታይም ፍሬም የ15 ሚኒት ሪአክሽን አይተናል። ስለዚህ እዚህ ጋር ኤክስኪዩት አድርገናል። ሌላ ኦፖርቹኒቲ ግን ለምሳሌ ካለ ልንፈልግ እንችላለን ማለት ነው። ስለዚህ እዚህ ጋር ሴትአፓችን አሁን አፕላይ ለማድረግ ይቻላል ማለት ነው። ስለዚህ ለምሳሌ ያክል ፕራይስ ስዊፕ አድርጎ ለምሳሌ ስትራክቸር shift ካደረገ ብሬከር ከሰጠን ልንገባው እንችላለን ማለት ነው። ስለዚህ ለምሳሌ as you can see here ፕራይስ እንግዲህ በዚህ ሄደ ሚቲጌሽኖችን ለምሳሌ ማውጣት እንችላለን። ኦኬ እነዚህ ሚቲጌሽኖች ማውጣት እንችላለን ኤግዛክትሊ እቺ እንደዚህ ማውጣት ትችላለች። so እዚህ ጋር we have a sweep here ኦኬ ያው MMXM ስቴጆቹን እያየን መግባት እንችላለን ማለት ነው። እዚህ ጋር ሳውንድ ካየናቸው እቺን አጥሩ ትመስላለች we had a sweep here okay 15 minutes already structure shift ካደረገ በኋላ ነው ኦኬ then ይሄኛውም ደግሞ ስትራክቸሩ again shift ያደርጋል እዚህ ጋር right then we have a breaker here okay የ3 minutes breaker አለች ማለት ነው። ስለዚህ ፕራይስ እዚህ ጋርም ከመጣ ለምሳሌ አጭር ስካልፕ ትሬድ ልንወስድ እንችላለን ማለት ነው። አሁን ስለ ታይሚንግ ምናምን የመሳሰሉ ነገሮች አላወራችሁም ገና መጨረሻ ላይ ጠቅለል ሳደርግ ሪቫይዝ አደርግላችኋለሁ። ነገር ግን እነዚህ ኤክስኪዩት የምናደርግባቸው ታይሞች ያው የለንደን ኪልዞን ካልሆነ የኒውዮርክ ኪልዞን ላይ ቢሆን ይመከራል ማለት ነው which is exactly አሁን ያለንበት ሌቭል ላይ ለኒውዮርክ ኢንተር ለማድረግ ጥሩ ሌቭል ላይ ነው ይሄኛው ማለት ነው። ኦኬ እቺኛዋን ሞስት ላይክሊ ላናገኛት የምንችልበት ቻንስ ከፍተኛ ያው ኒውዮርክ ሊዛጋ አካባቢ ነው ግን towards the end PM ላይ ያለውን ኤክስኪዩሽን ይሆናል ማለት ነው። ስለዚህ ይሄ ትሬድ ፎር ኤግዛምፕል እዚህ ጋር ሊሆን ይችላል ኢንትሪው to be safe ለምሳሌ እዚህ ጋር ልናደርገው እንችላለን። ያው ስቶፕ ሎሶች እንዳላችሁ ዳታ ያው አድጀስት ልታደርጉ ትችላላችሁ አራራችሁ ለማስተካከል ግን እሱ ትንሽ ኤክስፒሪየንስ ይጠይቃል እና ደግሞ ዳታም ይጠይቃል ማለት ነው። just to be safe ግን እዚህ ጋር ማድረግ እንችላለን ማለት ነው። then ለምሳሌ ታርጌት የምናደርገው ያው የመጀመሪያ የዴሊ ኤክስተርናል ታርጌታችን ስለሆነ እሱን ታርጌት ልናደርግ እንችላለን ማለት ነው።
think probably towards the next day ሂት ያደርጋል መሰለኝ ያው ኦኬ አይ በዛ ቀን ነው ሂት ያደርገው ሶ በዛኑ ታይም ላይ እንግዲህ ፕራይስ ኤክስኪዩት አድርጎ ሄዷል ማለት ነው ኦኬ ሶ እዚህ ጋር በመናይበት ጊዜ የገባንበት ቦታ it's at a breaker then basically higher time frameዎች ላይ የምንሰራቸው ነገሮች እዚህ ላይም አፕላይ ያደርጋሉ ማለት ነው እንደምታዩት price is also at a discount level ማለት ነው ስንገባ right or ደግሞ ኢኩሊብሪየም አካባቢ ነው ኦኬ ስለዚህ ጥሩ ፖይንት ኦፍ ኢንትሪ ይመረጥ ነው ማለት ለምሳሌ እዚህ ጋር ስለዚህ ሾርት ታይም ፍሬሞች ላይ ኤክስኪዩት ስናደርግ እንዳልኳችሁ ለምሳሌ ዩዥዋሊ ስንገባ በቃ እዚህ ጋር ብሬከሮች ስዊፕ ያደርጉ ምናምን ነገር ሳይሆን ቶፕ ዳውን አናሊሲስ ሰርተን ከሃየር ታይም ፍሬም ጀምሮ ስትሮንግ የሆነ ናሬቲቭ ኖሮን ኦኬ ዴን ያ ናሬቲቫችን ደግሞ ሚድል ታይም ፍሬም ላይ አብሮ በዛ ኮንፈርም የተደረገ ነገር መሆን መቻል አለበት ዴን ሾርት ታይም ፍሬም ላይ ደግሞ ኤክስኪዩት ስናደርግ ጥሩ ኢንትሪ ፖይንቶች ስቶፕ ሎስ ፕሌስመንታችንን ደግሞ ፕሮቴክት ያደረገ ኤክስኪዩት እናደርጋለን ማለት ነው so this is just another example of ለምሳሌ ቶፕ ዳውን አናሊሲስ ከሃየር ታይም ፍሬም ጀምሮ እስከ ኤክስኪዩሽን ድረስ የመጣንበት እንግዲህ ሌቭል ይሆናል ማለት ነው so ይሄ ነው በቀጣይ ደግሞ እስቲ ሞር ስለ ሪስክ ማኔጅመንት የመሳሰሉ ነገሮች ደግሞ የምናየው